በሕይወት ስንኖር ለምንሰራቸው ስህተቶች ምን አይነት እርምጃ እንውሰድ በሚለው መሠረታዊ ጥያቄ የሚገራርሙ ሐሳቦችን እናነሳለን። አብራችሁን ሁኑ። በሕይወት ስንኖር ብዙ ነገሮች በተገቢው መንገድ እናደርጋለን። አንዳንዴ ደግሞ አውቀንም ይሁን ሳናቅ ስህተት እንፈጽማለን። ስህተታችንን አምነን ያንን ስህተት ላለመድገም መወሰን ደግሞ የብልህ ሰው ካሄድ ነው። ራሳችንን ከፈጸምነው ስህተት ወደፊት እንፈጽመው ስህተት ለመመለስ የመጀመሪያው እርምጃ ስህተትን ማመን መቻል ነው። ስህተታችንን ለማመን ማድረግ ያለብን ነገር አንደኛው ውስጣችንን መፈተሽ መቻል ነው። ለራሳችን የጸጥታ ጊዜ፣ የጽሞና ጊዜ በመመደብ ራስን መመርመር ልምምድ ውስጥ መግባት መቻል ነው። ራስን መመርመርን ደጋግመን ማድረግ መቻል ነው። ያንን ስናደርግ ያንን ስህተት የምንሰራበት ዋና ምክንያት መለየት እንችላለን። ያንን ስህተት የሚያስደርገንን ምክንያቱ ምንድን ነው? ሌላ አማራጭ የለውም? ሌላ አማራጭ ነው አለው። ለምን ይሄኛውን መረጥ እያልን ጥልቅ የሆነ ግንዛቤ አረዳድ መፍጠር መቻል አለብን። ሁለተኛው ለሰራነው ስህተት ማስተባበያ ከማብዛት መታቀብ መቻል አለብን። ከተሳሳትን በቃ ተሳስተናል ነው ማለት ያለብን እንጂ በዚህ ገብቶ እያልን ዝባዝንኬ ነገር ማብዛት መቻል የለብንም። ለስህተት ብዙ ምክንያት ማብዛት ስህተቱን ላለማረም የሚደረግ ሙከራ ነውና ከዚህ አይነቱ አካሄድ ታቀብ መቻል አለብን። ስህተት መስራታችንን ካመነ በኋላ ስህተቱን ላለመቀበል ብዙ ምክንያት ከመደርደር ከታቀብነ በኋላ ሦስተኛው ያንን ችግር ያንን ስህተት የሚያስደርገንን የሕይወት አቅጣጫ መቀየር መቻል ከኛ ይጠበቃል። በተመሳሳይ የሕይወት አቅጣጫ እየኖርን በዛው ሂደት የሚመጣብንን ችግር መቅረፍ አይቻለን። ስለሆነም ስህተትን ለማረም እስከወሰነ ድረስ ያንን ስህተት የሚያሰራንን የሕይወት አቅጣጫ በተሎ መቀየር መቻል ይጠበቅብናል። በሕይወት ስንኖር የምንሰራቸው ስህተቶች ለማረም ስንነሳ ማድረግ ያለብን ነገር ስህተቱን ማመን የመጀመሪያው እርምጃ ነው። ለምንድን ነው ያንን ስህተት የምሰራው እያልን ራስን በመጠየቅ ራስን መፈተሽ፣ ራስን መመርመር፣ ሩት ኮዙን ማወቅ፣ መረዳት፣ መገንዘብ መቻል አለብን። ስህተቱን ላለማረም ምክንያት ከመደርደር ታቀብ መቻል አለብን። ያንን ስህተት የሚያሰራንን የሕይወት አቅጣጫ የሕይወት ዘይቤ መቀየር መቻል ይጠበቅብናል። እንደዚህ አይነት ለሕይወት አስፈላጊ የሆኑ ትምህርቶችን ለማግኘት ቻናሉን ሰብስክራይብ፣ ላይክ፣ ሸር ያድርጉ። መልካም ጊዜ